ምን አላችሁ? ሽሮ አለ፣ ቀይ ወጥም አለ። አረ አዎ ቀይ ወጡን እስቲ ቀይ ወጥ ይምጣ። አዎ ይምጣ እስቲ። አንድ ነው? አዎ አንድ ቀይ ወጥ ስንት ነው? 10 ብር። 10 ብር። አዎ ይሁን አምጪ። ስታመጪ ግን እንጀራው ላይ ደፍተሽ አምጪ። ማለት ደፍተሽ ማለት ምን ማለት ነው? እንደው ወጡን በሳህን እንዳታረጊ ደፍተሽ አምጪ። እንጀራው ላይ ወጡን አድርገሽ ማለት ነው። እሺ 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 እሺ። ይሄው የማን ምን ማለት ነው? ያንተ ነው። እኔ እኮ አሁን አዛ አይደለም እንዴ? አላዘዝከኝም እንዴ? አዝዤ ነበር ግን ሐሳቤን ቀየርኩ። እንዴት ነው ሐሳቤን ቀየርኩ? ልትወ ፈልጊ ካዘዝክ በኋላ ምን ብለህ ነው ልትወው የምችለው? ምግብ ቤት እኮ ነው ገብተህ ያዘዝከው። እኔ እኮ አሁን ልትወ ልበላት እያልኩ ሳለ ቀልጥፈሽ አመጣሽው። አዘነኛ ላይ የጃም ጨበለኛ እኮ ደግሞ ወጡን ከላይ ላይ አድርጊ እኮ ነው ያልከኝ እኮ። ታዲያ አሁን አልበላም ካልኩኝ ማን ያስገድደኛል እንዴ? አዘ ማን ይለቅሃል? የሚለቅሰው አለ እንዴ? አዘ ዝም ብለህ ትወጣለህ እንዴ? ሆናችሁና ከተሚ ሰዎች ስትባሉስ እንደው አሁን እኮ አልበላም አልኩኝ በቃ። አትልም አትችልማ። ወጥ አስደርገሃል አስቀርበሃል እንዴ? ማን ይለቅሃል? ቀልድ ነው እንዴ? እሺ ግድ የለም ብላው። እሺ አንተ ብሩን ደግሞ ስንት ነው? አንተ ያማሃል እንዴ? ምን አይነት ሰው ነህ? 10 ብር ብለኸኝ እኮ 10 ብር ብዬህ እኮ እሺ አምጪ ብለኸኛል እኮ አይደል? እንደገና እንዴት ዋጋ ትጠይቀኛለህ? 10 ብር? አዎ 10 ብር ነው። አንተስ እንደውም 10 ብር ነው አንተ እንዴ? 9 ልብላው? 9 ምግብ ካስቀረብክ በኋላ ነው እንዴ አንተ የምትከራከረው? 9 ልብላው አልኩሽ። ምን አይነቱ ነው በእናታችሁ? እንደው ምን አይነት ነው ደግሞ? ለነገሩ ወጥ አስደረገ ዝም ብዬ አላነሳው። ብላ እሺ ብላ 9 ብር ግን ቁጭ ታደርጋለህ። እሺ አይ ወይኔ አይ ሞቴ ተጣድፌ ነው እንጂ እኮ 8 በላው ነበር። አይ ወይኔ በስመ አብ አይ ምን አንጠሩጠረኝ እስኪ አሁን ቀስ ብዬ 8 የምበላው እኔ ነበር። ወይም በል እናቴ እንግዲህ ቤት ስራ አለኝ እናት አለ እጅ ስጥብል ይሻለኛል። አይ አንቺ ደግሞ ስንቱን እጅ አሰጠሽ እኮ። ይኸው ተሰብሮ ይመጣልሻል እጅ ስጥ እያልሽ ትፈውሽዋለሽ። አይ እጅ የተሰበረውን ያንተ ሚስት እኮ ታውቀኛለህ። ስብር ያለውን አጥንት ግጥም እያልኩ እጅ ስጥ ነው ዋናው እጅ መስጠት ነው። በደርሽ ልምጣ የት ሰው ይኖረኛል ሰው ይነካ አረቀስለኝ አላወቅሽም አንቺ ምንድን ነው ሰው እያየን እኮ። አዎ ኧረ ማዕት ሰው ነው። ዓለም ሙሉ እኮ ነው የሚያየው። ዓለም ሙሉ? አዎ ዓለም ሁሉ። ዓለም መጥቶ እኛ ቤት እኛ ደጃፍ ላይ ቆሞ እያየን። አንቺ እየታየሽ ነው። ቀስ በይ እስኪ። እያታሳቀኝ እንጂ እንዴት ነው ነገሩ? እየታየን ነው። ማን ነው ነው የምልህ? በምንድን ነው? እየታየን ነው። ሰው ሁሉ እያየን እኮ ነው። በምንድን ነው የሚያየው? በምንድን ነው? በዚህ በማን ነው ስሙ? በቴሌቪዥን። በቴሌቪዥን አለ። አንቺ ፋራ ፈርፋራ